ቀነኒ አዱኛ በኢትዮጵያ ማህበራዊ ሚዲያ በተለይም በቲክቶክ እና በሞዴሊንግ ዘርፍ በአጭር ጊዜ ውስጥ ከፍተኛ እውቅናና ተወዳጅነትን ማግኘት የቻለች ወጣት ነበረች። ደስ የሚል ስብዕናዋ፣ የፋሽን ዘይቤዋና የምታቀርባቸው ይዘቶች በብዙ ሺህ የሚቆጠሩ ተከታዮች እንድታፈራ አስችለዋታል። ቀነኒ አዱኛ ተወልዳ ያደገች በኦሮሚያ ክልል ምዕራብ ሸዋ ዞን ስሙ አምቦ በሚባል ከተማ ውስጥ ነው። የመጀመሪያና ሁለተኛ ደረጃ ትምህርቷን በአምቦ ከተማ የተከታተለች ሲሆን በኋላም ለስራና ለተሻለ እድል ወደ አዲስ አበባ ተዛውራለች። ቀነኒ ወደ አዲስ አበባ ከመጣች በኋላ በሁለት ዋና ዋና ዘርፎች ላይ ትኩረት አድርጋለች። የመጀመሪያው በሞዴሊንግ ላይ ሲሆን ከተለያዩ የሀገር ውስጥ የባህልና ዘመናዊ አልባሳት ዲዛይነሮች ጋር በመስራት በፎቶ ሞዴሊንግ ስራዎችን ላይ ተሳተፍ ነበር። በማህበራዊ ሚዲያ በቲክቶክ ላይ በምታጋራቸው አጫጭር የቪዲዮ ምስሎች፣ የሊፕሲንግ ስራዎችና የፋሽን ቪዲዮዎች በፍጥነት ተነባቢነትን አትርፈውላት የኢንፍሉዌንሰርነት ደረጃ ላይ ደርሳ ነበር። የቀነኒ አዱኛ ህይወት የተጀመረው ከታዋቂውና ተወዳጁ የኦሮምኛ ሙዚቃ አርቲስት አንዱዓለም ጎሳ ጋር የትዳር ህይወት መስርታ ነበር። ሰርጋቸው በወቅቱ በብዙዎች ዘንድ ከፍተኛ ትኩረት ያገኘና በማህበራዊ ሚዲያ ላይ በስፋት የተነገረለት ነበር። ቀነኒ አዱኛ በተወዳጅነት ማማው ላይ ያለች መጋቢት 2017 ዓ.ም በአዲስ አበባ ከተማ ውስጥ በሚገኝ የአንድ ህንጻ 5ኛ ፎቅ ላይ በመውደቅ በድንገት ህይወቷ አልፏል። የሷ ድንገተኛና ያለ እድሜ መለየት በቤተሰቦቿ በባለቤቷና በሙያ አጋሮቿ ላይ በአጠቃላይ በኢትዮጵያ የማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ድንጋጤንና ሐዘንን ፈጥሮ ነበር። ህልፈቷን ተከትሎም የፖሊስ ምርመራ ተደርጎ ነበር። ማስታወሻ፣ ቀነኒ አዱኛ በህይወት በነበረችበት አጭር ጊዜ ውስጥ በፈገግታዋና በነበራት ተሰጥኦ በብዙዎች ልብ ውስጥ ታውቃ ኖራለች። በአጭር የተቀጨው ህይወቷ በኢትዮጵያ የኪነ ጥበብና የዲጂታል ሚዲያ ማህበረሰብ ዘንድ ትልቅ ጠባሳ ጥሎ ማለፉ ይታወሳል። የአምቦዋ ጽጌረዳ ውቧና ተወዳጇ ወጣት ቀነኒ አዱኛ የህልሟ መድረክ በሆነችው በአዲስ አበባ ላይ ህይወቷ በአሰቃቂ ሁኔታ በአጭር ሲቀጭ መሬት ላይ የወደቀው አስከሬኗ ብቻ ሳይሆን በህብረተሰባችንም ላይ አጠቃላይ የሞራል የደህንነትና የፍትህ እሴቶች ላይ የተደቀነው ትልቅ የጥያቄ ምልክት ጭምር ነው። ለመሆኑ በአደባባይ ፈገግታዋን የምታጋራን፣ ለቤተሰቦቿ ብርሃን ለመሆን የምትተጋና ለውድ ወንድሟ የተሻለ ነገር ለመስጠት ስትል ከናፍቃት የትውልድ ስፍራዋ ቀየዋ ርቃ በከተማ ሰማይ ስር ስትኳትን የነበረች ነፍስ እንዴት በድንገት ከአንድ ባለ 5 ፎቅ ላይ በረንዳ ላይ ተምዘግዝጋ ስትወርድ ሁላችንም ዝም ብለን እንመለከታለን። ይህችን ወጣት ወደ ገደል አፋፍ የሰደዳት ህልሟን የነጠቃትና ተስፋዋን ያጨለመው እውነት ምን ይሆን? ፖሊስ ምርመራውን አጠናቆ ራሷን አጠፋች የሚል ይፋዊ መደምደሚያ ላይ ቢደርስም ማህበረሰባችን ግን አሁንም በሹክሹክታ በጥርጣሬና ባልተመለሱ ጥያቄዎች ውስጥ የሚገኘውን ለምንድን ነው? በህግ ፊት የሚቀርቡ ሪፖርቶች ከልባችን የፍትህ ጥማትና ከነባራዊ ጥርጣሬ ጋር መጋጨታቸው ምን ያህል በስርዓቱ ላይ ያለንን እምነት እንድንፈትሽ ያደርገናል? ወይንስ እውነትን ከህግ መግለጫዎች በላይ የሚፈልግ ነገር ግን ድምጹን አውጥቶ ለመጠየቅ የፈራ ህሊናችን በውስጣችን ስላለ ነውን? ይህ ክስተት እንደ ወረዳ የፖሊስ መግለጫ ተቀብለን በዚህ ሂደት የምንረሳው ተራ አደጋ ነው ወይስ ከጀርባ ያሉትን ማህበራዊ ድክመቶች፣ የስነ ልቦና ቀውሶችና ያልተሰሙ ድብቅ እውነቶችን እንድንመረምር የሚገፋፋ የዘመኑ የህሊና ደወል? ማህበረሰባችን የሴት እህቶቻችንን የልጆቻችንና ስነ ልቦናዊ ጫና ማህበራዊ ደህንነት ለመጠበቅ ምን ያህል ዝግጁ ነው? ወይንስ የምንጮኸው የምንቆረቆረውና ጥቁር መግለጫዎችን የምናወጠልቀው ህይወት ካለፈችና ደም መሬት ላይ ከፈሰሰ በኋላ ነው? በህይወት ካሉ ካላዳመጥናቸው በብቸኝነትና በጭንቀት ውስጥ ሲማቀቁ ያላገዝናቸው ወጣቶች አንዴ ህይወታቸው ካለፈ በኋላ ማህበራዊ ሚዲያችንን በፎቶአቸው እያጨናነቅን የምናሳየው የሀዘን ግብዝነት እስከ መቼ ይቀጥላል? ቀነኒ ለወንድሟ የሰነቀችው ተስፋ ሳይሳካ፣ ለቤተሰቦቿ ልትሆን ያሰበችው ነገር ሁሉ ሳይደራጅላት እንዲህ በአጭር ስትቀጠፍ ነገም በሌሎች እህቶቻችን ላይ ተመሳሳይ አደጋ እንዳይደርስ ምን አይነት ማህበራዊ ዋስትና አለን? በዲጂታል ዓለም ላይ እንዲሁም በቲክቶክ ስክሪን ቅጂዎች ላይ እውነተኛ ህይወትን የሚገጥማቸውን ጥቃትና ውስጣዊ ስብራት ለማየት የልብ አይን አጥተናል። እውነትን በመደበቅ ጥያቄዎችን በማፈንና በይፋዊ መግለጫዎች ብቻ በመሸፈን የምናተርፈው ህይወት